አንዳንድ ሰዎች ቴሌቪዥን ፈሳድ አለው አይቻልም ይላሉ። በአሁኑ ሰዓት ግን ስልካችን ከቴሌቪዥን በላይ ፈሳድ አለው። ስለዚህ ሁለቱን እንዴት እንጠቀም ነው። አልሙሂም አንዳንድ ነገሮች ሙጀረድ አላህ ናቸው። ይሁን ነገርን ጥሩ ይሁን መጥፎ ሊያስተላልፉ የሚችሉ ወሲላ ናቸው። ለሆነ ነገር አማካይ የሚሆኑ መሸጋገሪያ ናቸው። ሰዎች እንደ ሁኔታ ወይ ለጥሩ ወይ ለመጥፎ ሊጠቀሙባቸው ይችላሉ። ስለዚህ በሸሪዓ የሚሰጠው ፍርድም እንደ ሰውየው ሁኔታ ነው ማለት ነው። እና ሐታ ከሽያጭ አንፃር አንዳንድ ዑለማዎች እንደዚህ ለጥሩም ለመጥፎም ሊያገለግሉ የሚችሉ ነገሮችን መሸጥ በጥቅሉ ይቻላል። ነገር ግን ያ የሚገዛው ሰው ለመጥፎ እንደሚጠቀምበት እርግጠኛ ከሆነን ወይም አመዛኝ ጥርጣሬና ግምት ከተገነዘብን ለሱ መሸጥ አንችልም። ለዚህ ውስን ግለሰብ መሸጥ አንችልም። በጥቅሉ ግን አይከለከልም ይላሉ። ግልጽ ነው አይደል? እና ይሄን የሚያሳዩ ማስረጃዎች አሉ። አንዳንዶች እርግጠኛ እስካልሆንክ ድረስ መጽሐፍ መሸጥ ትችላለህ ይላል። አንዳንዶች ግን አመዛኝ ግንዛቤ ወይም ظن غالب አመዛኝ ሆነ ግምት ካለህም ለዚህ ሰዓት ትችጥለት ይላሉ። ከዚህ ባሻገር አስሉ ግን ያው መሸጡ ይቻላል። ገብቷችኋል? መጠቀሙም እንደዚህ ሆነ ማለት ነው። ሰው ሲጠቀምበት ለጥሩ እስከተጠቀምበት ድረስ ይፈቀዳል፣ ለመጥፎ እስከተጠቀምበት ድረስ ደግሞ ይከለከላል። ነገር ግን የሰው ዝንባሌ ይለያልና ለመጥፎ እንደሚጠቀሙበት እያወቅን አንዳንድ ነገሮችን ማመቻቸት ተገቢ አይደለም። እና ጠያቄው በትክክል እንደሚለውም ዛሬ ከቴሌቪዥን የበለጠ የሚያሰጋው ስማርትፎን ወይም ስልክ ነው። ሰው በየኪሱ የሚይዘውና እንደፈለገ መርጦ የፈለገበትን ነገር የሚከፍትበት ማለት ነው። እና ይህን ስናደርግ ኃላፊነት በተሞላበት መልኩ መሆን ይጠበቅበታል ማለት ነው። እንደ ግለሰብ ምርጫ ግን አንድ ሰው እኔ ይቅርብኝ ብሎ ቴሌቪዥን ቤት ውስጥ ባያስገባ ወይም ስማርት ስልክ ባይጠቀም አንወቅሰው። ግን የሸሪዓ ፍርድ ነው ብሎ ሲናገር ብዙ ነገሮችን አይቶ መሆን አለበት እንጂ በጥቅሉ እሱ ስለመሰለው ብቻ የሆነ ጉዳት አንዳንድ ቦታዎች ላይ ስላየ ብቻ አጠቃላይ የሆነ የሸሪዓ ፍርድ እንዳለው አድርጎ ማስተላለፉ ተገቢ አይደለም። ዑለማዎች እንደየጊዜው አንዳንድ ጊዜ የሚሰጡት ፈትዋ ሊለያይ ይችላል። ቴሌቪዥን ድሮ ሲመጣ በፊት ብዙ ዑለማዎች ተቃውሞ ነበረ። ለምን? በዛን ጊዜ የሚተላለፉት እስላማዊ የሆኑ ፕሮግራሞች አልነበሩም። ገብታችኋል? እንደዛ የሚባል ነገር የለም። እና ከዚህ አንፃር የሚገዙ ሰዎች እኛ ዜና እናያለን ወይ ምናምን እናያለን ብለው ብቻ ነው ወይ ጠቃሚ ፕሮግራም ካለ እያሉ ነበር። ከዛ በኋላ ግን ነገሮች ተቀይሩ። ብዙ እስላማዊ ፕሮግራሞች ወይም ጣቢያዎች ራሱ ተመስርተው ዑለማዎቹ አንዳንዶች የሚከለክሉት ራሳቸው ከመፍቀድ አልፎ በእነዚህ እስላማዊ ጣቢያዎች ላይ መገኘትና መታደም ጀመሩ። ስለዚህ አንዳንድ ነገሮች ከሆነ መነሻ አንፃር ሲከለከሉ ያ መነሻ ከተወገደ ሊፈቀድ ይችላል፣ ወይም ፍርዱ እንደየሁኔታው ሊቀያየር ይችላል ማለት ነው። እንደየሰውም ሊቀያየር ይችላል።